No. No. ሄሎ ልጁ ሄሎ ማሪ ኢንስታግራም ላይ ፖስት እንዴት አባቱ እንደሚያምር የምር ያ የሚያስጠላው ቀሚስ ራሱ እንዴት አባቱ ነው የሚያምረው የግርግዳ ቀለም መክቶት እኮ ነው ግንባርሽ አወጣጡ ራሱ እንዴት እንደሚያምር አው ባክሽ ቤቢ ሄሬ እኮ ረግፎ ቀሚስ ራሱ እኮ ተቀደረ ተሽዋል አው በእናትሽ አይቼዋለሁ ሲያምር ቴንክ ዩ የኔ ቆንጆ ካልሲ ራሱ የተለያየ ነበር ያደርግሽው በጣም ነው የሚያምረው አመሰግናለሁ ማሪ በኖኪያ ነው የተነሳሽው አይ በስማድል አይ በጣም ነው የሚያምረው ቴንክ ዩ በጣም ሄሎ አታይ ባንጉል ጀዝቦ ምን አባና ፖስት ኮ ኢንስታ ላይ እንደዚህ ነው ፎቶ አራ ዝም በል በእና ያበደ ነው በጣም ጫማው ነው እስኪ በእናትህ አንተ የሚልክ ለክቶ ኃይለ ስላሴ የገዛውን ጫማ አው ባክሽ እሱ ኧረ ተው በእናትህ ፀጉርን ራሱ አይተዋል ምን ሆነ ለነገሩ ይሄን ፊት አይቶ ባይሸሽ ነበር የሚገርም ኧረ ሰክሰኝ ሰውዬ በእና ፖዝ ራሱ ምንድነው የኔ ድርዳኛ እኮ ነው የሚመስለው በእና እድር እንትን የሴት ኧረ በእና ይሄን ፖስት ብዬ ላይክ አላደረግም አይገርምም ስቶሪ ታረጋዋል ሀብታምና ድሃ ጎን ለጎን ነው የሚኖሩትና ሀብታሙ ቤት ሰውየው ዋናው ሰውየው ሞቶ የድሃው ጎረቤት ስለሆነ ለቅሶ ቤት ጧት ሄደና ልጁን ይዞት ነው ሄደው ባጋጣሚ እና የሀብታሙ ልጁ ታልቅሳለች ዳዲ አንተን እኮ እዛ አይመችህም ቪዲዮ የለም ዳዲ አንተን እኮ እዛ አይመችህም ሻወር የለውም ዳዲ አንተን እዛ አይመችህም አይስክሬም የለም ስትል ልጁ ቀስ አለና አባዬ ሰውየው እኛ ቤት ነው እንደሚመጣው አለ ሄሎ ዶክተር አቤት አረ ሁለቴ እኮ ምራቄ ሽንት እየመጣ ተቸገርኩልህ ለመሆኑ ቁመት ስንት ነው ቁመቴማ ሜትር ከ55 ነው ሜትር ከ55 አዎ ምን ነው ዶክተር ገና ጉንዳን ሲፈሳ ተሰማል አቤት ቲቸር ማትስ ቲቸር እንኳን በዳስተር የመታው ማን ነው አይ አላቅ እንዲህ እስኪመለጥ ድረስ እርግጠኛ ነህ አታውቅ አላቅ you are going to overlap under the consequences እርግጠኛ ነህ የመናገርና ለመናገር ብታለኝ አይደል አዎ እኮ አላቅ on end of the plant ማርገ ይቀነሳል ማለት ነው ቀንስ ከፊዚክስ ከባዮሎጂ ከማትስ ከሁሉም ቀንስ ከፈለክ ለነገሩ ከምን ላይ ቀንሳለሁ እንደውም ወላጅ አምጣ ወላጅ ተራቸው ከአያቴ ጀምሮ ከፈለክ አጠገብ ያለው ቢሮ ጠቅልለው ለነገሩ እነሱ ካንተ በምን ተሽለው ይሄ መባረር ነው ያለበት ዶክተር ማን ነው ቲቸር አባረኝ አሁን ቦርሴ እንጂ this is very overwhelming student እንደውም ሰባቱንም ቀን ስፖርት ፒሪየድ ማትስ መማር ነው ያለበት ቆይ አይደለም እናንተ ብዙ ያልገባችሁ ነገር አለ መጀመሪያ ማቲያስ ነው ዳስተሩን ያነሳው ከዛ በኋላ ለዮ ሲያሰጠውና ዮ ሲያስወርውሮ ሚስተር ዲንቅላት እልው አደረገው ቲቸር እያለቀሰ ወጣ ከዛ በኋላ ዳይሬክተሩን ዘረፍ ነው ጽዳቷ ጠፍታለች አግተናታል 3-4 ተማሪዎች ጠፍተዋል ኩላሊት ያወጣን ሲሸጥ ነበር እናንተ ብዙ የሚደረግ ነገር አለ ሚስተር ህይወቴ ከገጠሙኝ ነገሮች መኪና ቆሞብናል ግቢ ውስጥ ይሄው አለነሳለ ምናምን እስቲ ጸልይ ፈልገን ነው ፓስተር ይሄ ነው ጸልዩ ምናምን ሚሉ ነበሩና ኮፈን ከፍተው ከዛ ምንድነው የሚሉት አልኳቸው ተለቅ ያሉናት አይ ይኸውልህ ስነትራት ነው መኪና ጋራዥ ይወሰዱ ዘይት አስቀይሩ ኤሌክትሪክ ምናምን ቼክ አስደርጉ እኔ ሞይንኮ መሰልኩት እንዴ እንዴ ባጭሩ ተቀጩ እኮ በእናትህ ያሳዝኑ ምን ሆነው በእናትህ ተጥተው ነው አሉ እዚህ መተው ትራንስፎርመር ላይ ወጥተው ሳልሳ ሲጨፍሩ ያው እዛው ተቀነሱ በጣም ያሳዝናል ደሞ እኮ ወንድማቸው መዝጭው ቦታ ላይ ነው አሉ የተቀጩት አው በእናትህ እሳቸው ደግሞ አጭሰው ነው አሉ እንዲ የብጥብጥ ጊዜ ታላቁ ሩጫ ነው ብለው ሰከም ሲሉ የተገነጠለ የቪትስ በር አላቸውና እዛው ተቀነሱ በስማ በጣም ልጅ ነበር እኮ ደሞ በጣም በእናትህ ሶስተኛው ወንድማቸው ራሱ ዝጭው ቦታ ላይ ነበር የተቀነሱት አረባክ ምን ነው የእሳቸውማ ይለያል አልጋ ላይ ደክመው ነው አሉ ወይም ቫያግራ ወስደው አረባክ ቅመው እዛው አብረው እንደቆሙ ቀሩ ያው ተቀነሱ አረባክ ሳጥናቸው ለቁልቁል ነው የተቀበረው ሰላም ለዚህ ቤት እሺ ሶፋም አላቸው እንዴት ነው ልጁ ምን አለው ምን ይሌለው አለ ሰላም ፍቅር ጤና ትግስት ደግነት ብልህነት ቸርነት የኤዱኬሽናል ስታተሱ እንዴት ነው ምንድነው እሱ የሚበላ ነው አራ ሀገር ነው ባክ ትምሮ ነው ባክ he's very planted under the roof of previously ማልከኝ ዲግሪ ያለው አልበላም አልጠጣም ብሎ የገዛው የሶሻል ስታተሱስ
እንዴት አረ እንግሊዘኛ ምን እሺ ስኮላር ነው እንዴ አፕላይ የምናደርገው ሶሻል ስተዲ ጋር አረ አንተ ሰው ይግባባል ነው ያለው ቫይበር ነሽ ኢሞ ነሽ ሁሉንም ይጠቀማል ኢንስታግራም ነው የሚቀረን እሱንም ፊልም ቤት ሄደን ያው እናስከፍታለን እንዴት ነው ሞደርን የሆነ ላይፍ ስታይል ይከተላል እኚህ ሼባ ግን ምንድነው ካሊፎርኒያ ነው ተብተ የተቀበረው አሉ ምን ሞደርን ቢሉ ሞደርን መስሎት ሳፋሪኮም ከኛ ሰፈር አንደኛ ነው ያወጣው እኛ ሰፈር አይሰራም እንጂ የቤተሰቡ ሁኔታስ እንዴት ነው አዴን ድሮፕ ነው ተጠሮ ነው የተገኘው ፓፕስ አረ ዝምበር የህዝብ ልጅ ነው በህዝብ ያደገ ህዝብ ተንከባክቦ ያሳደገው ነው ኦኬ በቃ ሶ ለሚቀጥለው ሳምንት ቀጠሮ እንያዝና አረ ሀገር ቂጥ ነው ሰፈራችን በቃ መልሱን በፖስታ ይላኩልን ጋሺ ፖስታ አታስቡ አያው ከኛ ዩር ዶንኪ Baby calm down don't you support the first match fall down Baby calm down yo this your body it puts in my heart for lockdown oh yeah go no whoa me no whoa so the page ወንድሞችን ታሰረው ሲፈቱ ነበር ስድስት ሰው አንዴ ደብድቤ ስድስቶቹን እንዴት ሙያ ያለኛ ሙያ አስተምረኛ አትችለውም አንተ አትችለውም አንተ ሳወራ ለምትፈሩ ሰዎች በኔ በራስ መተማመን ለምትጨነቁ መግቢያና መውጫ ለምታጡ አምሮዎች ይገባኛል በልጅነታችሁ ሰድበው ራሳችሁን እንዳትሆኑ ኮርክበው አልጋውስ ጨምረው ስታወሩ ነፃ ሆናችሁ ስትጨው ዝም በሉ ብለው እንዳሳደጋችሁ ይገባኛል እኔ በገዛ አምሮዬ በገዛ ሶሻል ሚዲያዬ አምላክ የሰጠኝን ሐሳብ ሳንጸባርቅ ለምን ትጨዋለህ ለምን ዝም አትልም ለምን ቀስ ብላ አታወራም የምትሉ ሰዎች እናንተ ውስጥ ያለው የተኮረከመው ማንነት እንደሚነዘንዛችሁ ይገባኛል ግን ምንም ማድረግ አልችልም ይቅርታ ጨዋታውም ይቀጥላል ትምህርቱም ይቀጥላል መንፈሳዊ ንቃቱም ይቀጥላል የናንተ ቃጠሎም አብሮ ይቀጥላል ምንም ማድረግ አልችልም ወይ ተለወጡ ወይ ደግሞ ከኔ ሶሻል ሚዲያ ውጡ የወንድ ታይፕሽ ግን ምን አይነት ነው የወንድ ምርጫ ዳጊ በቃ ይሁን በቃ በጣም ረጅም አታውቅ ረጅም ቆንጆ ሲያዩት የሚያበራ ቀይ ቢሆን ነው ቆንጆ በተለይ ፓፑ ክፍልፍል ያለ ታውቃል ክፍልፍል ያለ ደሞ ዲምፕል ቢኖር እሱ ልጅ የኔ ነው የኔ የማንም አይደለም አለ እኮ ረባክ ዳጊ እሱን ማጣጣ አለ አረ 8 ወር ነው ምናምን ገና አልተወለደም ዳጊ እየቀለድክ ነው ኮልቤ ነው ቀልዱንም የጀመርሽው አንቺ ነሽ ዲምፕል ያለ ፓፑ ክፍልፍል ያለ ሲያለሽ እንዴ ቆይ መስታወት አለ ቤታችሁ በመስታወት ፊትሽን አይተሽ ታውቂያለሽ ኧረ አታውቂም መስታወት ግዢና በደንብ ይው ፊትሽን ምን ትመስላለች ነጫጭ መስታወት አለ ደሞ ውበት ምን ያደርጋል ዋናው እድል ነው ደሞ በእድል ያገኛል አሞን ከማገባ ማለት ነው አሞን ከማገባ ቆሜ ብቀር የፈሩት ይደርሳል ባለፈው እንደዚህ ስትይ ደረሰብሽ ታስታውሻለሽ አይደል አታስታውሺ እኔ ግን የኔ ፍቅር ያላቻ ጋብቻ የፈጸምኩ በየመሰለኝ ነው እኮ መች ነው ጺም የሚበቅለው ቆይ እንዴ ይበቅላል በጊዜው የኔ ፍቅር ገና እኮ 42 አመት እኮ ነው በሰዓቱ ይበቅላል ምን አስቸኮለሽ ጺም ያለው ወንድ ከማገባማ በቃ ቦርጫ ወንድ በስንት ጣሙ ይባል በዚህ አንቺ ምንሽ ማጥዘን ቢያልሽ ታሞ ነበር ኧረ በጣም ታሞ ነበር በጣም ሐኪም ቤት አልወሰዳችሁት ኧረ ወስደናል እና ከዚህ በኋላ ምን መፍትሄ የለም ማለት ነው ለምን ለሱ ሞተ ኮለክሶ ላይ ይመጣ ምን ነበር የታመመው ያው ኩላሊት ነበረበት ጉበትም ነበረበት ሳምባ ነገር ነበረበት እሱማ እዳም ነበረበት እኔ ትንሽ ፍራንክ ነበረኝ እሱ ጋር ግን ችግር የለውም ከፈጣሪ ያገኘዋል ለነገሩ ፈጣሪ ስለምናስቸግር እናንተ አላችሁ እናንተ ተሰጡኛላችሁ አይደል ለክሶ ደስ ነው የመጣው አዎ ውጣ እሺ አዝኛ የመጀመሪያው ሰው አድናቂ ነኝ
መጀመሪያ ሰው እሺ ወደ ቤት ስገባለ ማዘር ተው አኩቻ ተው ትላለች ከዛ እንዴ አኩቻ ምን ሊያረግኛ ቤት መጥቶ ነው ብዬ ዘው ብዬ ስገባ ማዘር እንጀራ እየጋገረች ነው አለ እንዴ ማዘር አኩቻ መጥተው የታላ አኩቻ አላታለሁ ምን ብትል ጥሩ ነው አለ ምን መጣዱ እኮ እንዳኩቻ አልሰማ ብሎ ነው ማዘር የርሱስ ከፋ አኩቻና መጣድ giây phút em gặp anh là em biết em si tình 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 tang tang ting tang tình 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 tang 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 giây phút em gặp anh là em biết em si tình 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 tan tan ting tan tình 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 tan 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 tình እኔ እንደዚህ አይነት ልብስ መልበስ አልፈልግም ማለት ፍጹም መልበስ አልፈልግም እንደዚህ ታይሻል እንደ ትግስት እኔ ሁለት ሰው መሆን ይችላልው አልችል ሁለት ልብስ ብዙ አራት ልብስ ከለበስኩ አራት ሰው ሁለት ልብስ ከለበስኩ ሁለት ሰው እኔ አልቻልኩሽ አሁን ደራርቢ ቤተክርስቲያን መሄድ ከፈለክ እኔ ውስጥ አልቻልኩሽም በቃ እኔ ውስጥ ከባድ ሆንሽ ኃጢአት ሰራሽ በቃ እኔ ላይ ኃጢአት ሰራሽ እንዴ ልብስ ደራርቢ ምድሪቱ ታንቀጠቀጥ እኔም ታንቀጠቀጥ እንፈራራለን አንቺ ከኢራን ልንገርሽ ልብስ ቀይሪን ልብስ ደራርበሽ ቤተክርስቲያን እንሂድ ማለት እንደዚህ ያስለቀሳል አይደለም እንደዛ ሳይሆን እኔ እንደዚህ መጥሰች ምክንያቱም ይሄ የካስማሳ ስራ ነው የምትኖረው አዲስ አበባ ነው አዎ እዚህ አዲስ አበባ አዎ እዚህ ኮና ነው ስታውን የጠፋው ስላልተመቼ ነው ይቅርታ አድርጉልኝ እንዴ በስራ ነው ያመሃል ትንሽ አሞኝ ነበር ከዛ ደግሞ በስራ ምክንያት ሆስፒታል ተኝተህ ነበር አይ ሆስፒታል አልተኛውም ትንሽ ነው ያመመኝ በቤት ለቤት ያመሃል አዎ ምንህን ነው ብርድ ይሆን አዎ ብርዱ በጣም ከባድ ነው ክረምቱ ይኸው የቻለ ቤቱንም እየወለወለ እየጠረገ እየወለወለ የሚሄደው የቻለምታ አሞት አኪም ገብቶ ብርድ ነው አሉኝ አለ የጠፋ ብለው ለምን አልጠየቁኝም እርሶ የጠፋ ብለው ለምን አልጠየቁኝም የት ሄጄ ልጠይቅ ሞባይል አላወጡም የት ሄጄ ልጠይቅ ስልክ አላወጡም ሞባይል ስልክ አልያዙም ሞባይል እኔ የዘንድሮ ሲል ምን ይታመናሉ እንዳለ ገንዘብ ወዳጅ በቃ ምንድነው የስሙ ጎልድ ዲገር ናቸው በቃ አንተ ደግሞ ከስሞሚያ ብር ሳይኖር የታክሲ ምናምን ሳይኖር ሴት ልጅ ጎልድ ዲገር ትላለህ እንዴ I got broads in Atlanta, just to lean the family. ተራራ ተንዶ የሰፈርሽ ተጠረ ወጋን ተረካሴን ሰው ለወቃቢ ባንቺ መተካሴን ወርካም ለቆ መጣን እንገረው ለአንዛ እኛ ስንፈቀር ምቀኞቹ በዛ ጉዛማን እሺ አሁን የገጠምክልኝ ግጥም ማለት ነው በፍጹም ለህፃናት የሚሆን ግጥም አይደለም ለህፃናት የሚሆን ግጥም አተህ ነው እና እንሂድ በጫካል በለል አዎ እንሂድ በጫካ ያዲሙ ሳይመታ ያዲሙ አለ ሄድኩ ስንት አመት ነው እኔ 6 በአጠቃላይ ግጥሙ ለህፃናት የሚመጥን ግጥም አይደለም ትልልቅ ሰዎች ናቸው ያንን ግጥም ማለት ያለባቸው አንተ ግጥም እሺ ለማልስ ነው ግጥሙ አንዳንድ የምታውቃቸው ዕውቀቶች ለህፃናት የማይሆኑ ከሆነ ሲነግሩ ሲያስጠኑ እኔ ይሄንን አልፈልግም በእድሜ ልክ አስጠኑ ይበል እሺ ብራቮ ሾንጥሽ ማን ነው ሾንጥሽኛ ሀገር ጉራ አይደለም ያኩቻ ነው ጉራ ስፖርት ሲያሰሩ እኔ ያኩቻ ነኝ ዋዋ የአኩቻ ጉራ ነው የሾንጥሽ ጉራ አይደለም ያልከው ለምንድን ነው የሾንጥሽ እኮ ዳምፕል ስለሚሰራ ነው የኛ ቢሮ የሰፈር ነው የባክ ሰፈር እናንተ ተከራያችሁት ፎቅ ቤት እኮ ነው እሱ የፍየል ሰፈር አይደል ፍየል ቤት የሚል አለ ልክ ነህ ግን የፍየል ሰፈር አትበል ሰፈራችንን ጽድት ያለ እሷ ነች ይኸውልሽ ስሚ ስነ ስርዓት ያዥ ይኸውልህ ሰሚት ነው የሚባለው ሰፈራችን እሺ ማያለች ልታስፈራራኝ ነው
ጠቀሳ ምናምን መሳም አያስፈልግም። እየጠቀሳችኝ ነው እንደዚህ ብላ ልጅ እንትን ፋራ ልታረግ ማለት ነው። እኔ እኮ ችሙን ለጋሽ ማሙዳ ዲኔ አብሲት ጎመን ቀቅ የበላው አራድዬ ነኝ። አብሲት ጥለ ጎመን ቀቅል የበላ ያራዳ ልጅ ነው። አዲስ አበባ ውስጥ ብዙ ሰፈር አለ ታውቃለህ? ግን እኮ የአራዳዎች አገር ጭርቆስ ነው። ምን ሸባ ያጨዋውን በክብረ ብርሃኑ ጋር ፖስተር ምን ላይ ያየው? ቴሌቪዥን ላይ ነው። ከሴት እስከ ወንዱ ምን ሸባያ አዲስ አበባ ውስጥ ምን ፋራ አለ እንዴ አንተ? አንዳንዶች አሉ። ቻይናኛ እናውራ? አሁን እናውራ። ልተርጉምላቸው እኔ? አይ እኔ እና እሱ እሸቱና እኔ እናወራለን። እናንተ ቋንቋውን በአማርኛ ትተረጉምላችሁ። አንተ ያልከው ምን መሰለህ? እኔ አንተን እተካሃለሁ ያንተ ተወራት ነው። ባያ አላወቅም። ላወቀ ነው የምታጨበጭቡት፣ ላላወቀ አታጨበጭቡት። ማነው? በጣም ነው የምወድህ የሚያልከው። ማይ ኔም ኢዝ አላወቅሽው። በጣም አዝንብሻለሁ፣ አላወቅሽው። ዶንኪ ቲዩብ ስላቀረብከኝ አመሰግናለሁ። እሸቱን ያልኩ Te nenjamai, sebata kurte nenjamai, biring sate nenjamai, ane chupate nenjamai, kabami sate nenjamai, ki jamai mai, emes nenjamai mai, nenjamai, kere kasera ni galena, ate nati, sate yana, anak kina bisena, amati tina utena, anak kina bisena, amati tina utena, osona godi sodoete, kefate rancana futena, kini baredo antena, antena na gereta, gereta na orkita, orkanya na anjadeka. Baka. አዲስ አበባ ላይ አዲስ ከንቲባ ይታየኛል። በቃኝ አባ፣ ተወኝ አባ፣ አልቻልኩም አባ። ቡርቴ እስቲ ውሃ ቀብኝ፣ አልቻልኩም። ከአራት ዓመት በኋላ ዳጊ ኦርተን የሚባል አዲስ ከንቲባ ይታየኛል። ራሴን ማኔጅ ማድረግ አልቻልኩም፣ ራሴን መቆጣጠር አልቻልኩም። ከዚህ በፊት እንደዚህ አይነት ስሜት ተሰምቶኝ አያውቅም። ከዚህ በፊት ከሚስቴ ጋር ስሆን ነው እንደዚህ አይነት ስሜት ተሰምቶኝ የሚያውቀው። ግሎሪ ማን ዩናይትድ። I